የባላንዶር እጩ የሆነውና የፊፋ የዓመቱ ምርጥ ተጫዋች የሆነው በዚህም ዓመት ለባላንዶር ከሚጠበቁ ተጫዋቾች ውስጥ አንዱ የሆነው የማድሪዱ ቁልፉ ቪኒሲየስ ጁኒየር ያለምንም የግብ ዕድልና ያለምንም ኢላማውን የጠበቀ ሙከራ ከሜዳ ተሰናብቷል። አርሰናሎች ምን አስነክተውት ነው? ጁሊያን ቲምበር ምን አይነት ጥበብ ተጠቀመ? እንዲሁም ደግሞ ጁድ ቤሊንግሃም የእንግሊዙ ሱፐርስታር የት ነበረ? ምባፔ ከፓሪስ ሴን ጀርመን ወደ ሪያል ማድሪድ ያደረገው ጉዞ ገና ያልተሳካ ነው የሚመስለው፣ በዚያው የቀረ ነው የሚመስለው። እውነት ማድሪድ ውስጥ መጥቶ ነበረ የሚያስብል ጨዋታ ነበር ትላንት የነበረው። አርሰናሎች ምርጥ የሆነ ፐርፎርማንስ አካሂደዋል። እንዴት ይህንን ሊያደርጉ ቻሉ? አጠር አድርገን ለእናንተ እናቀርብላችኋለን። እንዲሁም ደግሞ የተለያዩ ስለ አርሰናል የተባሉትን ለየት ያሉ ጉዳዮችን ለእናንተ ይዘን ቀርበናል። በዚች አጠር ባለ ደቂቃ እግር ኳስን በተለየ ዳይሜንሽን በላቀ እይታ የትናንቱን ጨዋታ የምናይ ይሆናል። አብራችሁን ቆዩ። መልካም ጊዜ። ጨዋታው በፊት እንግዲህ ከአንድ ሳምንት ቀደም ብለን አርሰናል ያሸንፋል ብለን ይህን ትንተና ሰርተን ነበር። ብዙ የዓለም ጋዜጠኞች እነ ኤስፒኤን ጨምሮ ቢቢሲ፣ የተለያዩ የዓለም ጋዜጠኞች ምንም ትኩረት ያልሰጡት ችላ ያሉት አርሰናል በቀላሉ ሪያል ማድሪድ ያሸንፍና ሪያል ማድሪድ ከማጋ ነው ግጥሚያውን የሚያደርገው ብለው ሲተነትኑ የነበሩ ሰዎች ዛሬ ቆም ብለው እውቀታቸውና ልምዳቸውን የሚፈትሹበት ቀን ይሆናል ብዬ አስባለሁ። እኛ ግን በላቀ እይታ እግር ኳስን ተንትነን ነበር። አርሰናል እንዳልነው አሸንፏል። ያልነው በሙሉ ሆኗል። ሙሉ በሙሉ የኳስ ቁጥጥር ነበረው። በመከላከል እና ሜዳውን በመቆጣጠር ረገድ ማንም አርሰናል ዶሚኔት ሊያደርግ አይችልም። ከአርሰናል ተጫዋቾች እግር ስር ኳስ ቀመጦ እንደፈለጉ በአርሰናል ሜዳ መደነስ ወይም ደግሞ መጨፈር እንደማይቻል ተናግረን ነበር። ይህንንም አሳይተዋል። እንደተለመደው መጠነኛ የሆነ እድል የመፍጠር ችግር እሱም በመጠኑ ነበር የነበረው። ያ ግን ሳካ በመምጣቱ ምክንያት ዛሬም ተቀርፏል። ሳካ ቁልፍ ተጫዋች ነው። ትላንትና በሙሉ ፊትነስ ላይ አልነበረም። ነገር ግን እንዴት ቁልፍ ተጫዋች እንደሆነ የምናሳያቸው ይሆናል። የትላንትናውን ጨዋታ በተመለከተ እንግዲህ ትልቁን ክሬዲት የምሰጠው እንግዲህ ጨዋታውን እንደተጀመረ ትንሽ ያስፈራ ነበረ። ሪያል ማድሪዶች ትንሽ የሆነ ጠንከር ማለት መጣ ወደ ማለት ደርሰው ነበረ። ኳስም ነጠቅ ወደ ማድረግ ደርሰው ነበረ። ሊያስፈራ እንዴት ነው ይህ ጨዋታ እንዴት ሊሆን ይችላል? አርሰናሎች ይቋቋሙታል ወይ የሚለውን ነገር ስናይ፣ ምክንያቱም መጀመሪያ መከላከል ላይ ስህተት ተፈጥሮ ነበር። ሳሊባ ኳስ ስቶ ነበር። ሳካም እንግዲህ በሁለተኛ ደረጃ ሳካ ደግሞ ኳስ አምልጦት እንዲሁ አቀብላለሁ ሲል ተሳስቶ 2 ሙከራዎች ተደርጎባቸው ነበር አርሰናሎች እና ያው በስነ ልቦና ሪያል ማድሪድ ከፍተኛ ስለሆነ ከዚህ አንጻር ተጽዕኖ እንዳይፈጥርባቸውና ኳሱንም አርሰናል ከለመደው ውጪ መቆጣጠር ሊያቅተው ነው እንዴ የሚል ሀሳብ የሚያስመጣ ነበር። ነገር ግን ኦ ማይ ጋድ ቶማስ ፓርቴ ዛሬም ይህ ተጫዋች አንደርማይን እንዳይደረግና እንዳይናቅ የሚያስደርገንን ልዩ የሆነ ማስታወሻ ጽፎልናል። እንዳትረሱኝ ነው የሚመስለው። ቶማስ ፓርቴ ያደረገው ነገር ፍጹም የሆነ በቃ ሜዳውን ተቆጣጠረ። የሚገርም 6 ቁጥር ነው። ኳስ በማስጣል የመከላከል ሂደቱን እሱ ነው የሚመራው። መጀመሪያ የመከላከል ሂደቱን ኋላ እሱ ነው የሚመራው። ወደ ተከላካዮች ከመድረሱ በፊት በተለይ ሴንትራል የሆነውን ፓርት ሙሉ በሙሉ ተቆጣጥሮታል ማለት ይችላል። በፍጹም ኳስ ይነጥቃል። ኳስ ደግሞ እሱ የጀመረው ኳሶች ወይም ደግሞ የማጥቃት እንቅስቃሴው ከሱ ከጀመረ በአብዛኛው ኢፌክቲቭ ይሆናል። እይታውን በጣም ደስ ይላል። ሙሉ የአርሰናልን ፍሎ እንዲጠብቅ አድርጎታል። በቃ ሴንትራል፣ እውነትም ሴንትራል ማለት የጀርባ አጥንት እንደሚባለው ማለት ነው። በቃ የጀርባ አጥንት ነው ብዬም ብለው እሱ ነው። ከትላንት ካየው ጨዋታ አንጻር ጁሊያን ቲምበርም ስለ ፓርቲ ተናግሯል። የሚገርመው ስለ ፓርቲ ተናግሯል። ስለ ፓርቲ ተናገረው ደግሞ ፖስት ነው ያደረገው። ዲስማን ብሎ የማጨብጨብ ምልክት ነው የሰጠው። በቃ የሚገርም በቃ ምንም አይነት ኳስ ከአርሰናል እግር ስለ እንዳይወጣ የማድሪዶችን የኦፌንሲቭ ስትራቴጂ ኳሱን ለመንጠቅ የሚመቱበትን ስትራቴጂ በሙሉ ነው የሚያበላሸው። ሁለተኛ አርሰናል ተጫዋቾች ደግሞ ኳስ በሚቀባበሉበት ጊዜ እንዳያመልጣቸው ያንን ኳስ ወደሚገባው ቦታና ወደ ማቀዝቀዝ ወይም ደግሞ ከአርሰናል እግር ስር እንዳይወጣ የሚያደርግበት መንገድ በጣም ድንቅ ነው። በጣም ልዩ የሆነ እይታ ነው ያለው። በቃ ሌላኛው ዣቪ ማለት ይቻላል። ከዣቪም የተሻለ ሆኖብኛል እኔ። ቶማስ ፓርቲ በጣም ትልቅ ውለታ ነው ያለላቸው ለአርሰናሎች። እሱ ነበር የመከላከልና የማጥቃቱን ሂደት የሚያስጀምረው። መከላከሉም ከሱ ነው የሚጀምረው፣ ማጥቃቱም ከሱ ነበር ሲጀምር የነበረው። ትላንትና ኦዴጋርድ እንደተጠበቀው አይደለም ለኔ። ኦዴጋርድ እንግዲህ ያው ወሳኝ ሞመንቶች ላይ ነው ድንገት ብቅ የሚለው።
ትላንትና እንግዲህ ከሱ ብዙ ይጠበቅ ነበረ። የተቻለውን ሰርቷል ብዬ እኔ አላምንም። ለሱ ብዙም እንደተጠበቀው ነው ብዬ አላምንም። ከዛ ባለፈ እንግዲህ ጁሊያን ቲምበር እንዴት አድርጎ ነው ቪኒሽስን ያስቆመው? እሱ ነበር ማርክ ያደርገው። እንደሚታወቀው ጁሊያን ቲምበር በከፍተኛ ንቃት ነበር ሲጫወት የነበረው። የመከላከል ጠርዙ ላይ ነበር ትኩረት ያደረገው። ወደ ማጥቃቱ ትኩረት አላረገም ነበረ። እየሄደ ሳካን አላገዘውም ነበረ። ጁሊያን ወደ ኋላ አፈግፍጎ ነው በብዛት የተጫወተው። ማርክ አድርጎታል። ይህም ደግሞ ይታወቃል እንግዲህ የቪኒሽስ ጁኒየርን ፍጥነት ለመክታት ይመስለኛል እኔ። ምክንያቱም ያው ትሬት ነው ለአርሰናሎች። ቪኒሲየስ ጁኒየር በጣም ትሬት ነው ከኤምባፔም በላይ ፈጣን ስለሆነ በቀላሉ ወደ ጎል ይደርሳል። ነገር ግን አቁሞታል። በቃ አንድም የግብ ኢላማውን የጠበቀ የግብ ሙከራ አላረገም። ብሎክድ ነው የሆነበት። በፍጹም መፈናፈኛ አሳጥቶታል። መልካም የሚባል እንቅስቃሴ ነው ጁሊያን ቲምበር ያደረገው። በሙሉ ብቃት ነበር። ኮንሲስተንትሊ ጁሊያን ቲምበር ለአርሰናል የሚገርም የራይት ባክ ነው። በቃ ምንም ሌላ አያስፈልግም። በጣም የሚችል ተጫዋች ነው። የመከላከል የራይት ባኩን በቃ ሙሉ በሙሉ ይዞታል። ወደፊት ወደ ማጥቃቱ አልሄድም። አልረዳውም። ምናልባት ማጥቃት ላይ የተቸገሩት ለዛ ይመስለኛል። አርሰናል ግን እንደዛ ይመስለኛል። እሺ ወደ አርሰናል ከመምጣቴ በፊት ግን ሌሎች ተጫዋቾችንም የሌዊስ ስኬሊ የ18 ዓመት ልጅ ነው ወይስ የ38 ዓመት ልጅ ነው? ምን አይነት ብስለት ነው ያለው? ምን አይነት ሜንታሊቲ ነው ያለው? ምን አይነት ጥንካሬስ ነው ያለው? ልጁ በጣም ፊትነሱም በጣም ጥሩ የሚባለው አሁን ከኤታን ነዋኔሪ አንጻር ስታዩት ራሱ ፊትነሱ ጥሩ ነው። ታፋውን ራሱ አይታችሁት ከሆነ ልጁ ፊትነሱ በጣም ጥሩ ነው። በጣም ፊትር ነው። ከእድሜው በላይ ነው ደግሞ ያለው ሜንታሊቲ በጣም ደስ ይላል። አንድ የ18 ዓመት ልጅ እንደዚህ መጫወቱ ብዙ ሰዎችን አስገርሟል፣ የእግር ኳስ ቤተሰቦችን። ይህ ልጅ እንግዲህ በዚህ ዓመት ነው ለአርሰናል ጨዋታውን ያደረገው። በዚህ ዓመት ነው። የ18 ዓመት ልጅ ነው። ነገር ግን እንደ የእንግሊዝ ፕሪሚየር ሊግ ሳይሆን የአውሮፓ ሻምፒዮንስ ሊግ ለዚያም ከሪያል ማድሪድ ጋር ያለውን ጨዋታ በእንደዚህ አይነት ኮንፊደንስ ማያደርጉ ብዙዎችን እያነጋገረና አግራሞት እየጫረ ይገኛል። በጣም ደስ የሚል ልዩ የሆነ የግብ ዕድል ፈጥሮ ነበረ። ማርቲኔሊ አባክኖታል ብዬ ነው ማስበው። እንግዲህ በጣም ኪ የሆነ እድል ፈጥሮ ነበር ለአርሰናሎች መጀመሪያ ላይ። ያንን እንግዲህ መጠቀም ማለት ሞክረዋል፣ በተደጋጋሚ ሞክረውታል። ሜሪኒዮም እንግዲህ የተተፋውን ኳስ ከበረኛው የተተፋውን ኳስ ደጋግመው ሞክሮት አልተሳካም። ሌዊስ ስኬሊ በዚህ ጥሩ ነበረ። ሮድሪጎን አቁሞታል ማለት ይቻላል። ሙሉ በሙሉ ሮድሪጎን አቁሞታል በቃ ማለት ይቻላል። ስኬሊ ወደ ሴንተር እየገባ እየተጫወተ ነበር። እስከ ሴንተር ድረስ እየተጫወተ ነበር ከመስመሩ ውጪ። ልዩ የሆነ ብቃቱን ተጠቅሟል ተብሎ ይታሰባል። የነ ሳሊባ የነ ኪዌር ጉዳይ እንግዲህ እንደተለመደው ነው። ልዩ ነበር። የመከላከል አቅማቸው ልዩ ነበር። በጣም ድንቅ ነበር። እኔ በትላንቱ ጨዋታ ለቶማስ ፓርቲ ትልቅ ክሬዲት ይሰጣለሁ። አርሰናል እንዳይሸነፍ በማድረግ በኩል እና የአርሰናል ሞመንተም እንዲጠበቅ በማድረግ በኩል ለቶማስ ፓርቲ ትልቁን ድርሻ እሰጣለሁ። ትልቁን ድርሻ በቃ የአርሰናል ማለት እንዲያሸንፍ እኮ አይደለም፣ እንዳይሸንፍና መከላከሉ እንዲጠብቅና ፍሎ እንዲኖረው በቃ የአርሰናልን ፍሎ ያስጠበቀው ቶማስ ፓርቲ ነበር። እሺ እንግዲህ ስለ አርሰናል ስናነሳ የአርሰናል አጨዋወት በሙሉ ዲሲፕሊን የተሞላ ነው። በቃ ምን አይነት ቡድን እንደገነባን ያላቅም። አርቴታ በጣም የሚገርም አሰልጣኝ ነው። በነገራችን ላይ ይህን ማመን ወደዳችሁም ጠላችሁም፣ ወደድንም ጠላን በጣም ይችላል። በቃ ማለት አርሰናል እንደነ ማንቸስተር ዩናይትድ እንደነ ፈርጉሰን አይነት እንደነ ሪያል ማድሪድ የፈርጉሰኑ ማንቸስተርና እንደሆኑ ሪያል ማድሪድ በስነ ልቦና የተገነባ ሳይሆን በካልኩሌሽን ነው፣ በፎርሙላ ነው። የአርሴን ቬንገር ቲም ስለነበር ወደዛ ነው የመለሰው። በፎርሙላ የተገነባ ነው። ምን አይነት ዲሲፕሊን ያላቸው ተጫዋቾቹ በቃ እየተነገራቸው ሜዳ ላይ አፕላይ ያደርጉታል። በቃ ፍጹም የሆነ የተደራጀ ዌል ኦርጋናይዝድ የሆነ ቲም ነው። ላይክ ባርሰሎና አርሰናል እንደ ባርሰሎና ብዬ የሰራሁት ፕሮግራም በታደምጡት በጣም ትጠቀሙበታላችሁ። ለምን አርሰናል እንዳልተሳካለት ከባርሳ ጋር እያነጻጸርኩ ባርሰሎና ያን ያልተሳካለት ሞመንቶች ነበሩ። የዓለም ቤስት ቲም እየተባለ ማለት ነው፣ የምን ጊዜውም ቤስት ቲም እየተባለ ነገር ግን ያልተሳካላቸው የወደቀባቸው ፌል ያደረገባቸው ነገሮች ነበሩ። ከአርሰናል ጋር እያነጻጸራችሁት ፍጹም የሆነ የኳስ ቁጥጥር አለው አርሰናል። ኳስን ነጥቆ ወደ ራሱ የሚቆጣጠርበት መንገድ የሚገርም ነው። አታኪንግ ላይ ለምን ችግር ተፈጠረ? እሺ እናያለን። አታኪንግ ላይ
ችግር የሚፈጠርበት ግን አንደኛ ሁሉም ተጫዋቾች ወደ መከላከልና ጌሙ ፍሎ ወደ መጠበቅ ትኩረት ያደርጋሉ። በእንደዚህ አይነት ጊዜ ላይ ደግሞ የማጥቃቱን መስመር የሚመራ ሌላ ስፔሻል የሆነ ክሬቲቭ የሆነ ተጫዋች ያስፈልጋል። ለዚህም ደግሞ ትልቁን ሪስፖንሲቢሊቲ የሚወስዱት ጋብርኤል እና ሳካ ናቸው፣ የፊቱን መስመር ማለት ነው። እንደ ዊንገር ጋብርኤል የራሱን የሆነ ድርሻ መወጣት ይጠበቅበታል። ትላንትና ጥሩ ነው ለማለት ይቸገረኛል ማርቲኔሊ ተጫዋቾችን እንደ ልቡ እያለፈ ፍጥነት አለው፣ በቀላሉ እያለፈ እየሮጠ ብዙ ነገር መስራት ይችላል ብዬ አስባለሁ። ነገር ግን ያው ከሚጠበቅበት አንጻር ነው እንጂ ጥሩ ነበር። ለምሳሌ አንድ በቫር የታየችዋን ሙከራ በቫር የታየችዋን ሙከራ ነበረች። እሷን እንግዲህ የእሱ ክሮስ ነበረች፣ በፍጥነት ጥሩ ሰርቶታል። ሌላም ክሮስ አድርጎ ነበረ። ነገር ግን ከዛ በላይ ይጠበቅበት ነበር ማርቲኔሊ። አንዳንዴ እንደዚህ አይነት መጠነኛ ስህተቶችን ይሰራል። በሚጠበቅበት ልክ አይሆንም። የሚያስሩጥ ነገር ይፈልጋል አውቃለሁ። ነገር ግን ደፈር ማለት ነበረበት ትላንት። ሳካን በተመለከተ እንግዲህ ለምንድን ነው የምንጊዜውም የዚህ የአርሰናል ቲም በቃ ቁልፍ ተጫዋች መሆኑን አሳይቶናል ትላንት። አርሰናል ምናልባት ትላንት ባለው ፐርፎርማንስ ላይሸነፍ ይችላል፣ ዶሚኔት ስላደረገው ጌሙን። ጎል ማግባት ግን አይችልም ነበር በቀላሉ። እነዛ ሁለት ቅጣት ምቶች የዴክላን ራይስ ውጤቶች ቢሆኑም ግን ጎሉን ለዴክላን ራይስ እንሰጣለን፣ ክሬዲቱን ግን ለሳካ ሳናሳንስ መስጠት አለብን። ምክንያቱም የሳካ ስራ ጎል ማግባት ካልሆነም ኪ የሆኑ ቻንሶችን መፍጠር ነው። በዚህም እንግዲህ አይታችሁ እንደሆነ ምንም ሊመቸው አልቻለም ነበር። ወደ መጀመሪያ አካባቢ ሁለት ጥሩ ኳሶችን እድል ፈጥሯል ተጋፍተው። ጁድ ቤሊንግሃምን በፊትነስ እንግዲህ በቀላል አልፎት ሁለት ታፒን የሚሆኑ ኳሶችን ፈጥሮ ነበረ። ከዛም ሌላ ደግሞ ያልተሳካ ሌሎችም ክሮሶችን ፈጥሯል። ጥሩ ነበር፣ በዚህ አንጻር በጣም ጥሩ ነበረ። የኦዴጋርድ አሪፍ አለመሆን ይመስለኛል ሳካን ጎል እንዳያገባ ያደርገው። ሁለተኛ ደግሞ በሙሉ ፊትነሱ አይደለም። ሶስተኛ ደግሞ የሪያል ማድሪድ ተጫዋቾች ማርክ ያደርጉታል። እሱ በሱ መስመር ላይ ከፍተኛውን ማርክ ወይም ደግሞ እንደ ትሬት ስለሚታይ እሱን በቀላሉ ስለማይፈቱት ወይም ደግሞ ስለማይተዉት ሳካ ሊቸገር ይችላል ጎል አለማግባት። ነገር ግን ለማቀበልና ጥሩ አሲስታንት ለመሆን እድል ፈጥሯል። ከአንዴም ሁለት ጊዜ ሶስቴም ፈጥሯል። ሌላው ደግሞ ከነዚህ በተጨማሪ ቲሙ የማጥቃት እንቅስቃሴውን እያረገ አንዳንድ ሊሳካለት አልቻለም ነበር። ከዚህ በፊት እንዳልኳችሁ ሊሳካለት ባልቻለ ጊዜ በማጥቃቱ ሁኔታ ሜዳውን ተቆጣጥሮት እያለ ማጥቃቱ አልሳካ ሲለው እንግዲህ በእንደዚህ አይነት ሁኔታ ነው ልዩ የሆኑ ተጫዋቾችም ማግኘት የምንችለው። ልዩ የሆኑ ተጫዋቾች ክሬቲቭ አሁን ሜሲና ኔይማር ለዚህ ነው የሚፈልጉት። ድንገት የሆነ ተአምር ይፈጥራሉ። በቃ በራሳቸው ከቲሙ ፎርሙላ ውጪ ሌላ ቀመር ይፈጥሩና ሌላ ተአምር ይሰራሉ ማለት ነው። ኔይማር ብራዚል ከክሮሺያ ጋር በምታደርገው ጨዋታ ላይ እንደሰራው ግራ ገብቶት ባለበት ሰዓት ብራዚል አልሰራ ሲል የነሱ ፎርሙላ አልሰራ ሲል ማግባት ሲያቀተው ዝም ብሎ ጨዋታ ብቻ ሲሆን የራሱን ተአምር ይዞ እንደመጣው ማለት ነው። ትላንትና ሳካ ይህን አድርጎታል። ከኮርነር ባልተለመደ መንገድ ወደ መሀል ከት እያደረገ ኢመርጅ እያደረገ ወደ ውስጥ ሰንጥቆ እየገባ ወደ መሀል ገባ። በዚህም ሂደት ውስጥ ነው እንግዲህ በቀላሉ ሊያስቆመው ስላልቻለ እያለፈ እንግዲህ ጎል ወደ እርግጠኛ ነኝ ሊለጋው ነበረ፣ ኳሱ ሹት ሊያደርገው ነበረ። ነገር ግን አስቆመውና ጣለው። ያንን ፍሪኪክ ነው እንግዲህ ዴክላን ራይስ ወደ ጎልነት የቀየረው። ዴክላን ራይስ ጎሉን ሲያስቆጥርም ደግሞ ሳካ ነበር በልብህ እንዳለ አድርግ ምታ ያለው። አሰልጣኛቸው ይህንን ክሬዲት እኔ አልወስድም ለሳካ ነው የምሰጠው በማለት ተናግሯል። ምክንያቱም የሴት ፒስ አሰልጣኛቸው ይህንን አልነበረም ያለው። ኳሱን ወደ ኋላ ወደ ጎሉ ጠጋ አድርገህ ክሮስ አድርግ ነበር ያለው። ነገር ግን ሳካ በልብህ እንዳለው አድርግ አለው። ዴክላን ራይስ ሌላ እይታ ሌላ ነገር በሚያስብበት ጊዜ በልብህ እንዳለው አድርግ፣ በቃ መምታት ከሆነ ምታ አይነት ነገር ማለት ነው መከረው። ይህንንም አግብቷል። ሁለቱንም ፍሪኪኮች እንዲገኙ ያደረገው ሳካ ነው። ሰንጥቆ እንደውም ተጎድቶ ነበረ ሪስክ ወስዶ ማለት ነው። በቃ በራሱ መሰነጣጠቅና ልክ እንደ ሜሲ በቃ ድሪብል ማድረግ ጀመረ፣ መግባት ጀመረ፣ ኳስና እድል ለመፍጠር ጀመረ ማለት ነው። ሳካ አያችሁ እድል ይፈጥራል። እንደዚህ አይነት ተጫዋች በቃ ኪ ነው። አርሰናልን የሚሸከም ተጫዋች እንደሆነ ሌላ ምንም ማስረጃ አያስፈልግም። በቃ በትላንቱ ምሽት ሰዎች እንግዲህ ላያስተውሉት ይችላሉ፣ ዴክላን ራይስ ላይ ትኩረት ሊያደርጉ ይችላሉ። ግን ሳካ ነው በቃ ሳካ ነው። ሁለቱን ቁልፍ የሆኑ ቅጣት ምቶች ያስገኘው ሳካ ነው።
2 ጊዜ ነው የተጠለፈው። ሁለቱንም አስደናቂ የሆነ ድሪብል እያደረገ ከት እያደረገ ወደ መሀል እየገባ ነበር። አንደኛውን ደግሞ በሴንተር በኩል ወደ ፎርዋርድ እየሄደ ነበረ። በዛ ታይም ነው እንግዲህ እንደውም ተጎድቷል። በዚህ ምክንያት ሌላ ተጨማሪ ጉዳት እንዳይከሰት ሲል አስወጥቶታል ሚኬል አርቴታ። በዚህ ምክንያት እንግዲህ ቁልፉ ተጫዋች ነው ለማለት ይቻላል። እድሎችን ፈጥሯል፣ አልተጠቀሙበትም። ክሮስና ታፒኖችን ፈጥሯል፣ አልተጠቀሙበትም። ያልተሳኩ ክሮሶችንም አድርጓል። ማርክ ተደርጓል። ይህ ሰው በጣም እሱ ማርክ በመደረጉ ለሌሎች ተጫዋቾች ስፔስ ይሰጣል። እነዚህ ሁሉ ነገሮች ለአርሰናል አበርክቷል። ሚኬል አርቴታ እንዳለው ማርክ እሱ በሚደረግበት ጊዜ ለሌሎች ተጫዋቾች እድል ይሰጣል። ምክንያቱም ስፔስ ይሰጣል ለሌሎች ተጫዋቾች ለቲማችን። ሁለተኛ ደግሞ የቲሙ የማጥቃት እንቅስቃሴ እንዲፈራ ያደርጋል። በዚህ ምክንያት ስነልቦናቸው ላይ የተጋጣሚ ስነልቦና ላይ ሌላው ደግሞ የተጫዋቾች ስነልቦና ላይ ከፍተኛ የሆነ ተጽዕኖ በመፍጠር አርሰናልን ያግዘዋል ማለት ነው። የሳካ መኖር ከእንደዚህ አይነት አያችሁ፣ ማርክ ይደረጋል፣ ለተጫዋቾች ስፔስ ይሰጣል። እሱ ስለሚፈራ ተጋጣሚን ያስደነግጣል። የማጥቃት እንቅስቃሴው ላይ ተጋጣሚ ቡድን እንዲፈራና ፍራስትሬት እንዲያደርግ እንዲጨነቅ ያደርጋል። በዚህም ስነልቦናቸውን ይገልላቸዋል። ሌላ ደግሞ ድንገት እድል ይፈጥራል። እንደዚህ አይነት አልሳካ ሲለው በሆነ መንገድ ቴክኒክ እየቀያየረ እድል ይፈጥራል። ሪስክም ወስዶ ቢሆን ማለት ነው። ለጉዳት ቢያጋልጠውም ይህንን መፍጠር ችሏል። ሳካ አንደርማይን እንዳይደረግ ጎል ስላላገባ ብቻ የለም ነበር ማለት አይቻልም። በእርግጥ የዴክላን ራይስ ሁለቱ ጎሎች ሲግኒፊካንት እንደሆኑ ሳይረሳ ማለት ነው። ስለዚህ እንደ ቲም አርሰናል ሞመንተሙን መጠበቁ፣ ፍሎውን መጠበቁ፣ ቲሙ ኳስ መቆጣጠሩ በስማ ምን አይነት የመከላከል ስትራቴጂ ነው! ምን አይነት ማለት በጣም ድንቅ የሆነ ነው። እኔ ሞሪኖ እንደዚህ አይነት ሰርቶ ያውቃሉ። የመከላከል ግን እንደዚህ ያስታውቃል። በቃ ግትር ያለ አከላከል ነው፣ ወደ ማጥቃት ማይሄድ ግን እንደዚህ ማለት በቃ ሙሉ በሙሉ የመከላከል ብቃት ያለው፣ ሙሉ በሙሉ ኳስ የመቆጣጠር ደግሞ ብቃት ያለው፣ ኦፌንሲቭ ደግሞ የሆነ አት ዘ ሴም ታይም መስራት። ሚኬል አርቴታ ምን አይነት የዲሲፕሊን አሰልጣኝ እንደሆነ ነው የሚያሳየው። በቃ የአርሰናል ተጫዋቾች እኮ ብዙ ጊዜ የሚጎዱት በዚህ ምክንያት ነው። ከፍተኛ የሆነ ወርክ ሬት አላቸው። በጣም ነው የሚሰሩት። በጣም ኳስን ለመቆጣጠር ከዚህ እዛ ከማጥቃት ወደ መከላከል ከመከላከል ወደ ማጥቃት በአንዴ ሁሉም ተጫዋች እኩል ነው የሚሄደው። አርሰናል ውስጥ መጫወት ከፍተኛ የሆነ ኢነርጂና ካሬጅ ይጠይቃል። ጥንካሬ በጣም ይጠይቃል። ለዚህ ነው እኔ ብዙ ይዘልቃሉ ወይ ብዬ ማላስብ። አሁን እነ ጁሊያን ቲምበር የሚያወጡትን ኃይል ስታስቡት ያዘልቃሉ ወይ ትላላችሁ። ግን ሚኬል አርቴታ ግን ቀመሩና ፎርሙላው በጣም ድንቅ ነው። አንድ እንደ ሳካ አይነት ደፋር የሆነ ወይም ደግሞ ቆንጆ ስትራይከር ወይም ደግሞ ደፋር የሆነ እድል የሚፈጥር አንድ ቢያገኝ በቃ አርሰናል ኮምፕሊት ይሆናል። አሁንም ግን በጣም የሚያስፈራ ቡድን ኦልሞስት በቃ የሚያስፈራ ቡድን ለኔ አርሰናል በጣም አስፈሪ ቡድን ነው። አሁንም ጎል መፍጠር ላይ ድንገት ሊሆን ይችላል እንጂ አሁንም ጎል መፍጠር ላይም በቃ ትንሽ ነው ክፍተት ያለበት። ኦልሞስት በቃ ሳካ ያለ ኪ የሆኑ ሞመንቶችን ይፈጥራል። በሱ ላይ ዲፔንደንት መሆን ይቻላል ሙሉ በሙሉ ትላንት አሳይቷል። በቃ ድንገ አያችሁ ቲም በወረደ ጊዜ ቲማችሁ ጥሩ ባልሆነበት ጊዜ እድል እየፈጠረ ጎል እምቢ ባለው ጊዜ ሌላ ቴክኒክ ደግሞ ሪስክ ወስዶ ይገባል። አያችሁ በቃ አንዱ ፓርት አልሳካ ሲለው መጀመሪያ በዛች በቀኝ መስመር ላይ እንደ ድሮ ነው ከኦዴጋርድ ጋር ትሬስ ፓስ እያደረገ ለመግባት ነበር ጥረት ሲያደርግ በተደጋጋሚ ሞከረም ቢያለው ወደ መሀል መምጣት ጀመረ። በመሀል በኩል መሄድ ጀመረ። 2 ጊዜ ሄደ፣ 2 ጊዜ ፍሪ ኪክ ተሰጠ። ሁለቱንም ዴክላን ራይስ አገባ። ሳካ ኢዝ ስቲል ነው አሁንም ኪ ፕሌየራቸው ነው ማለት ነው። ይህንን ለማለት እንወዳለን ማለት ነው። የትላንቱ ጨዋታ ሪቪው ሲደረግ በቀላሉ ይህን ይመስላል። የሪያል ማድሪድ ተጫዋቾች ቤሊንግሃም ጁድ ቤሊንግሃም ምንድን ነበር ሲሰራ የነበረው ሜዳ ውስጥ? ምንድን ነበር ሮሉ? ወደ ሪያል ማድሪድ ተዘዋውሮ ነበር እሱ ነው ወይስ አሁንስ ዶርትመንድ ነው ያለው የሚያስበለው? በጣም በፍጹም ረስተነዋል። ቤሊንግሃም እንዳለ ራሱ ረስተነዋል። ሮድሪጎ ማነው ቪኒሲየስ ጁኒየርን ረስተነዋል። ቪኒሲየስ ጁኒየር እንዲህ በቀላሉ የሚቆምና ጌሙ ላይ ዶሚናንት ሊሆን የማይችል ሰው አይደለም። አንድ ኳስ ሲያገኝ አንዱን እንዴት እንደሚጠቀም ያውቃል። ባያገባው እንኳን አስፈራርቶ ነው የሚሄደው። በቃ ወይ በጣም በቃ ምርጥ ሙከራ አድርጎ የሚሄድ ልጅ ነው። ቪኒሲየስ ጁኒየርን በቀላሉ ነው በቃ ያቆሙት። ምን አይነት ዌል ኦርጋናይዝድ የሆነ ቲም እንደሆነ በቀላሉ ማሰብ እንችላለን። አርሰናል የእንግሊዙ ምርጥ ቡድን ነው በማለት እኔ ከዚህ በፊትም ሰርቼላቸዋለሁ፣ አሁንም ደግመዋለሁ። ልክ የኖቲንጋም ፎረስቱ ተከላካይ እንዳለው ምርጡ ከባዱ ተጋጣሚ አርሰናል ነው። ሊቨርፑልስ አይደለም። ዋንጫ ሊበላ ይችላል ግን አይደለም። እንደ እግር ኳስ እንደ ባስኬትቦል በ3 ቅብብል ይደርሳል ወደ ጎል ያስፈራል። ሊቨርፑል ግን አይደለም። ማንቸስተር ሲቲ ኳስን ይቆጣጠራል ግን እረፍት ይሰጣል። እድል ሲያገኝ ግን አይምርህም። እውነት ነው፣ እድል ሲያገኝ አይምርም። በጣም እድል መጠቀም የሚችል ቡድን ነው ማንቸስተር ሲቲ።
አርሰናል ግን ዘሆል እያንዳንዱ አቀበብል መከራ ነው የምታበላን። ማርክ ማድረግ አንችልም ተጫዋቾችን። በምን አይነት ፍጥነት ነው ፖዚሽናቸው የሚቀይሩት? ፍጥነታቸው ፖዚሽናቸው የሚቀያይሩበት መንገድ ድንገት እዚህ ያለ ስንለው እዛ አለ ተጫዋቹ። ኳሱ የሚቀባበሉበት መንገድ አንዱን ኳስ 30-40 ጊዜ ተቀባብሎ ድንገት ወደ ጎል ይመጣሉ አዘናግተው ነው። ይሄ ነው ማንቸስተር ነው አርሰናል ማለት። ትላንትም ይሄንን ያሳየን። ማርቲኔሊ ጥሩ ቢሆን ኖሮ እንደ ማርቲኔሊ ደግሞ ይበልጥ አቅሙን ቢጠቀም ኖሮ ባለፈው እንደተጠቀመው እንደ ብራዚል ተጫዋች አቅም አለው ልጁ በጣም ሳይፈራ በድፍረት ቢጠቀም ኖሮ ደግሞ በስማም ከዚህም በላይ ይሆናል። አርሰናል the best team in the year ነው ማለት ይችላል። አሁን ቻንስ እድል የሌለው ቡድን ስለሆነ ነው በዳኞች ጥፋትና በተጫዋቾች ጉዳት እንዲሁም ደግሞ በአንዳንድ በቃ እድል ስለሌለው ነው እንጂ በእንግሊዝ ፕሪሚየር ሊጉም ይሄን ያህል ርቀት እንደዚህ የተወሰደበት እንዲሁም ደግሞ የሊቨርፑል እንደዚህ ኮንሲስታንት መሆን ነው እንጂ ልዩ ቡድን ነው ለማለት በድፍረት መናገር እንችላለን። ሌሎች ተጨማሪው መረጃዎችን ደግሞ ወደ እናንተ በቃ ለማድረስ ሁሌም እንታጋለን። ከኛ ጋር እግር ኳስን በላቀ እይታና በተለየ ዳይሜንሽን እንድትመለከቱና እግር ኳስን እንድታወሩ ስንል ሁሌም እንጋብዛችኋለን። እኛ ጋር መጥታችሁ እግር ኳስን ሁሌም በላቀና በተሻለ እይታ ብቻ ወደ እናንተ እናቀርባለን፣ ታገኛላችሁ። በሌሎች ፕሮግራሞች ከዚህም በኋላ እንገናኛለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሁላችሁም በያላችሁበት መልካም ጊዜ ቻው።